በድጋሜ በትምህርተ መስቀል መላ ሰውነታችንን ለማማተብ ቀኝ እጃችንን እናንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የዚህ ታላቅ ህንፃ ቤተ ክርስቲያን ህንፃ ኮሚቴ ዋና ሰብሳቢ በኩረ ትጉሃን ቀሲስ ተስፋ ኃይሌ እንዲሁም የዚህ ታላቅ ደብር መሪና አስተዳዳሪ ክቡር አባታችን መጋቤ ሰናያት ኤፍሬም ገሰሰ፣ የዚህች ቅድስት ቤተ ክርስቲያን ወርቅ የሆናችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች ምዕመናን፣ እናቶች ምዕመናት፣ እህቶች ወንድሞች፣ የሰንበት ትምህርት ቤት አባላት ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የወደደ የፈቀደ የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንዲሁም የሰዓሊተ ምሕረት የአቁራሪተ መዓት የድንግል ማርያም ስሟ ከሁሉም ቅዱሳን ጋር የተመሰገነ ይሁን። እንደኛ ሐሳብ እንደኛ መነሳሳት ሳይሆን እንደ እግዚአብሔር ቸርነት እንደሱ ፈቃድ በዚህ በተባረከው አውደ ምሕረት ቸርነቱ ይቅርታው በሚገኝበት አሰባስቦናንና ከተሰባሰበን አይቀር ደግሞ እውነተኛው ቃሉን እንድንሰማ አምላካችን ለሁላችንም ይፍቀድልን። እንግዲህ የዛሬው ዕለት ታላቅ በዓል ነው፣ የታወቀ ነው፣ ሁላችሁም ታውቁታላችሁ። ስለዚህ ያን ታሳቢ በማድረግ አንድ ርዕስ አንስተን እንማማራለን። የትምህርታችን ርዕስ የሚሆነው ስርዓቱን የማይጠብቁ ራሳቸውን አይጠብቁም በሚል ኃይለ ቃል እንነጋገራለን። እስኪ ሁላችሁም ተናገሩት። ስርዓቱን የማይጠብቁ በሉ እስኪ። ራሳቸውን አይጠብቁም። ስለዚህ ራሱን ለመጠበቅ ምን መጠበቅ ያስፈልጋል? ስርዓት መጠበቅ። ስርዓቱን የማይጠብቅ ሕዝብ፣ ስርዓቱን የማይጠብቅ ትውልድ፣ ስርዓቱን የማይጠብቅ አገልጋይ ራሱን አይጠብቅ። ስለዚህ ስርዓት ደግሞ የሚያስፈልገው ለማን ነው? ስርዓት ለማን ያስፈልጋል? ስርዓት ለትንሹም ለትልቁም ለወጣቱም ለወንዱም ለሴቱም ስርዓት ያስፈልጋል። ስለዚህ ስርዓት ለሁሉም አስፈላጊ ነው። ታዲያ ይህንን ታሳቢ በማድረግ ስርዓቱን የማይጠብቅ ራሱን አይጠብቅም። ኃይለ ቃሉን በታሪኩ እናገኘዋለን። በአንደኛ ቀዳማዊ ሳሙኤል ምዕራፍ 4 ቁጥር 11 ላይ የሚገኝ ቃል ነው። እንግዲህ በውስጠ ምስጢሩ ሲታሰብ የእነ አፍኒንን የእነ ፊንሐስን ታሪክ የሚያሳይ ነው። ስለዚህ ስርዓት ማለት ምንድነው ሲባል እያንዳንዱ መተዳደሪያ ሕግ፣ ደንብ፣ የእያንዳንዱ ነገር መተዳደሪያ ሕግ፣ ደንብ እሱ ምን ይባላል? ስርዓት። የቤተ ክርስቲያን ራሷን የቻለ ስርዓት አላት። የቤተ መንግስት ራሱን የቻለ ስርዓት አለው። የእናቶቻችን የእህቶቻችን ራሱን የቻለ ስርዓት አላቸው። ያነጋገር፣ ያለባበስ፣ ያኗኗር ስርዓት አላቸው። ስርዓት ደግሞ አስፈላጊ መሆኑን እግዚአብሔር አምላክ በመጀመሪያ ፍጥረታትን ሲፈጥር አሳይቶናል። እግዚአብሔር አምላክ ቸር አምላክ ነው። ሁሉን ማድረግ ሁሉን መተግበር በአንድ ቀን ሁሉን መስራት ሲችል ግን እንዲሁ በቅደም ተከተል ለ6 ቀናቶች ሰራ። ለስንት ቀን ሰራ? ለ6 ቀን። አያችሁ፣ ዋይረፈ እግዚአብሔር እምኩሉ ግብሩ ይላል። በሰባተኛው ዕለት በዕለተ ቀዳሚት ግን እሑድ ፍጥረትን ጀምሮ እስከ ዓርብ ድረስ ፈጥሮ በሰባተኛዋ ቀን እረፍት አደረገ። ዋይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር፣ ከሚሰራው ስራ ሁሉ አርፎ ቁጭ አለ። የእረፍት ቀን አደረገ ሰንበትን።
አሁን በቅደም ተከተል የፈጠረው ለምንድን ነው? አንደኛ ሰው ስራ ሲሰራ ቅደም ተከተል እንደሚያስፈልገው ለማስረዳት ነው። እንደገና ደግሞ ማን መቅደም እንዳለበት አስቀድሞ ለአዳም የሚሆነውን ነገር ሁሉ ስነ ፍጥረት ፈጠረ። 22ቱ ፍጥረት ተፈጥሮ አዳም በመጨረሻው ላይ መደምደሚያ ጉልላት ሆኖ ተፈጠረ። ወኩሉ ዘተፈጥረ ለመፍቅደ ነባበያን በእምኔሆሙ ለምህሮ ወበእምኔሆሙ ለተገብሮ አለ። አሁን ፍጥረታት ሲፈጠሩ እኩሌታዎቹ ለማስተማሪያ እንዲሁ ደግሞ እኩሌታዎቹ ደግሞ ለምግበ ሥጋ ለምግበ ነፍስ። የሰው ልጅ የሚማረው በመምህራን ብቻ አይደለም፣ በፍጥረት ይማራል። በስነ ፍጥረቱ፣ በከዋክብቱ፣ በአዝመራው፣ በእጽዋቱ አበባዎች አብበው መጨረሻቸው መርገፍ እንደሆነ አይቶ የሰው ልጅ ፍጻሜውን ይረዳል። ለዛ ነው ታዲያ ሁሉ በስርዓት መሆን እንዳለበት ስለሚያስረዳ ታዲያ ስርዓቱን የማይጠብቁ ራሳቸውን አይጠብቁም። አንድ ሰው ራሱን ካልጠበቀ ሕይወት የለውም። ሕይወት የሚኖረው ደግሞ ራሱን ሲጠብቅ ነው። ለዛ እኮ ነው ከእንስሳት መካከል እንኳን ከዱር አራዊት መካከል ይሄ እባብ የተባለው አስደንጋጩ አራዊት እሱ ራሱን ይጠብቃል። ራሱን እንዳይመታ ራሱን ይጠብቃል። ሌላውን አካል ቢመታም እንኳን ራሱን ካልተመታ ይቋቋመዋል። ራሱን ከተመታ ግን አይችልም። ራሱን ከተመታ ይሞታል። ለዚህ ታዲያ አባቶቻችን ቅዱሳን ደግሞ ራሳቸውን ክርስቶስን ይጠብቃሉ። አካላቸው እየተቆረጠ እግራቸው እየተቆረጠ እየተፈለጡ በመጋዝ እየተተረተሩ እነ ነቢዩ ኢሳይያስ ራሳቸውን ክርስቶስን ብቻ ይጠብቁታል። አያችሁ፣ ስርዓት ያለው ሕዝብ እንዲህ ነው። ታዲያ ስለ ስርዓት እግዚአብሔር ሲያስተምር በዘጸአት ምዕራፍ 3 ቁጥር 5 ላይ አስቀድሞ ስርዓትን ለሙሴ ነገረው። ገና ሙሴ በረኝነት እንዳለ በጎች እየጠበቀ ያማቱን በጎች እየጠበቀ በነበረበት በበረሃ እንዳለ እግዚአብሔር በቁጥቋጦ መካከል ታየው፣ ራእይ ታየው። እንዲሁ ራእዩ ደግሞ ሲያይ ምንድን ነበር ያየው? ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ጋር ተዋህዷል። እሳቱ ከለመለመው ዛፍ ጋር ያለመለመው ዛፍ ከእሳቱ ጋር አንድ ሆኗል። አሁን በጎቹን እየጠበቀ ነው። በዚህ ጊዜ ሙሴ ምን አለ? ወቀርበ ይጠይቆ ይላል። ይረዳው ዘንድ ፈልጎ በጎቹን ከተዘጋ በር ዘግቶ ወደዚያ ሐመልማሉና ነበልባሉ ወደ ተዋሃደበት ሄደ። ወደ የት ሄደ? ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ወደ ተዋሃደበት ወደዚያ ቀርቦ ሲመለከት እሳቱ ነበልባሉን አላቀም ማለት ልምላሜውን ሐመልማሉን አላቃጠለው፣ ሐመልማሉ ደግሞ እሳቱን አላጠፋውም። ሁለቱ ግን ተዋህደዋል፣ አንድ ሆነዋል። ይህንን እያየ ሲገረም እግዚአብሔር ደግሞ ተገለጸና ምን አለው? እንዲህ አድርጎ መልካም ነገርን ወደፊት እንደሚገልጽለት 10ቱ ቃላት የተጻፈበት ታቦተ ጽዮን የተባለችን እንደሚያስረክበው መልካም ነገርን አስቀድሞ በስርዓት እያስተማረው ነው። እንዲሁ መጨረሻው ግን ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን ሲገልጽለት ነው። ያንን እሳቱን ከልምላሜው ልምላሜውን ከእሳቱ አዋህዶ ያሳየው። ታዲያ ሙሴ እንግዲህ ጽላቱን የቃል ኪዳኑን ታቦት ሊቀበል ደግሞ ወደ ደብረ ሲና ሲወጣ እግዚአብሔር ስርዓቱን ነገረው። አስቀድመህ ከእግርህ ያለውን ጫማህን አውልቅ። ወደ ደብረ ሲና ሲወጣ ምን አለው? አስቀድሞ ምን አለው? ጫማህን ከእግርህ አውልቅ። ከምን አውልቅ አለው? ከእግርህ አውልቅ። ምንድነው አለ? አንተ የቆምክባት
ይህች ቦታ የተቀደሰች ናት። አሁን እናንተ ቁጭ ያላችሁበት የቆማችሁበት ሁላችንም ያለንበት ቦታ ምን ያለ ነው? የተቀደሰ ቦታ። እንዲህ ስለሆነ ምን ያስፈልጋል? ጫማችንን ማውለቅ። ጫማችንን ማውለቅ። አሁን ጫማ ሲባል የሚታየውን ብቻ ነው እንዴ? ትዕቢቱን፣ ዘረኝነቱን፣ ተንኮሉን፣ ክፋቱን፣ ምቀኝነቱን አውልቁት እያረኩ ነው። አውልቁትና እስኪ ከተባረከው ቦታ ተቀመጡ። ቃሉን ትመገባላችሁ። እግዚአብሔር በቸርነቱ ይጠብቃችኋል እያለ ነው። ለዛ ነው መሰል አሁን ብዙ ጊዜ ጫማ በቤተ ክርስቲያን አሁን የሚሰርቅ ሰው በዝቷል። እኛ ስላላወለቅን እግዚአብሔር እንደው ማለት ሰብሳቢዎችን እያዘጋጀ ነው መሰል አይደለ? እና ስርዓቱን በቅደም ተከተል መጠበቅ ይጠቅማል። ወደ ዛሬው ታሪክ ስንገባ እንግዲህ ስርዓቱን የማይጠብቁ ራሳቸውን አይጠብቁም። ሙሴ ራሱን የጠበቀው ስርዓቱን ስለጠበቀ ነው። ታዲያ ሌዊ የሚባል ኤሊ የሚባል ታላቅ ካህን ነበረ። ይሰማችኋል አይደል? ሁላችሁ ኤሊ ይባላል። እስራኤልን ለ40 ዓመት በጥበብ በሞገስ በክብር የገዛ ነው። እንግዲህ እግዚአብሔር አምላክ እስራኤል ከግብፅ እንዲወጡ ታቦተ ጽዮንን ሰጥቷቸው ነበር። በታቦተ ጽዮን ላይ ኃይል በረከት እንዲሁ ይገለጽላቸው ነበረ። ሲፈልጉ ባህሩን ይከፍሉበታል፣ ሲፈልጉ ደግሞ ደመናው እንዲጋርዳቸው ይሆናል፣ ሲፈልጉ ደግሞ ውሃ ሲጠማቸው ከዓለት ላይ ውሃ እያፈለቀ ይመግባቸው ነበረ። በማን ላይ? በታቦቱ ላይ ማለት ነው፣ በታቦተ ጽዮን ላይ። ታዲያ ግን እንዲህ ስለሆነ ከኤሊ ደረሰች። ከማን ደረሰች? ታቦተ ጽዮን ካህን ሲሞት ካህን፣ ንጉሥ ሲሞት ንጉሥ እየተቀያየረ ከኤሊ ደረሰ። ኤሊ ደግሞ ክህነትን ከንግስና አንድ አድርጎ ያዘ። እሱም ደግሞ 40 ዓመት እስራኤልን በጥበብ ገዛ። እስኪ አስቡት፣ 40 ዓመት እስራኤልን እየመራ እያስተዳደረ እንዲህ አድርጎ ግን እድሜው እየረዘመ ታላቅ እየሆነ ሲሄድ ልጆቹ ደረሱለት። ልጆቹ ምን አሉ? ደረሱ። አፍኒንና ፊናስ ታዲያ ካህናት ሆነው በቤተ መቅደሱ የሚያገለግሉ ሆኑ። አስቡት እንግዲህ አንዳንድ ጊዜ የሰው ልጅ ከፍታውና ዝቅታው በልጆቹ ነው። አሁን አንድ ሰው ድሃ ሆኖ ማለት ነው፣ ንብረት የለው ሆኖ፣ ቤት የሌለው ገንዘብ የሌለው ሰው ሆኖ ድሃ ሆኖ ልጆቹን ካሳደገ ካስተማረ ልጆቹ ድህነቱን ከሱ ይቀርፉለታል። እነሱ ተምረው እነሱ ሰርተው በልጆቹ ይከብራል። ብዙ ሰው የሚከብረው በልጁ ነው፣ የሚዋረደውም በልጁ ነው። ኤሊ 40 ዓመት ያስተዳደረውን ሕዝብ ያጣው እንዲሁ ደግሞ እንዲያልቅ ያደረገው ልጆቹ ሲደርሱ ነው። አፍኒንና ፊናስ ለክህነት ደርሰው በቤተ መቅደሱ በድንኳኑ እያገለገሉ ነበረ። ከዚያ በኋላ ሲያገለግሉ 3 ታላላቅ ኃጢአቶችን ሰሩ። ስንት ኃጢአቶችን? 3 ታላላቅ የሆኑ አስቀያሚ የሆኑ አስነዋሪ የሆኑ። ተመልከቱ እንግዲህ አስቀድመው ምን አደረጉ? ሙሴና አሮን ስርዓት ሰርተው ነበረ። ስርዓት ምን ሰርተው ነበረ? እግዚአብሔር ከግብፅ ስንወጣ ሌሊቱን በብርሃን ቀኑን በአምደ ደመና እየመራን ፀሐይ ሳይመታን እንዲሁ ደግሞ ጠላት ሳያጠቃን ወደ ከነዓን እንድንገባ አድርጎናል። ስለዚህ ለእግዚአብሔር ምን ውለታ እንዋልለት? ምን ውለታ እናደርግለት? ምን እንክፈለው ብለው አሰቡ። ታዲያ በድንኳኑ ዙሪያ ሌቱንም ቀኑንም የሚበራ መብራት እናዘጋጃለን። ጥሩ አይደለም? አሁን እናንተ በጨለማ ቤት ከምታድሩና እንዲሁ መብራት ካለበት ከምታድሩ ማንኛው ይመቻቸዋል? መብራት ያለው። መብራት ለአንድ ቀን ሲጠፋ ምን ያህል ነው እኛ ብዙ የምንጨነቀው የምናስበው። እንደዚህ ብለው ስርዓት አድርገው በቤተ መቅደሱ በድንኳኑ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ ማት የሚጠፋ መብራት ነበረ።
ማታ በ11 ሰዓት ይለኮሳል፣ ደግሞ ሲነጋ ጧት ይጠፋል። እንዲህ እያለ ይሄ ምንድነው? ስርዓት ነው። ስርዓት ተሰርቷል። ይሄን ስርዓት ከኤሊ ደርሶ ሳለ የኤሊ ልጆች ግን አፍኒንና ፊናስ መብራቱ ምን ይሰራል? መጥፋት አለበት። ከባዶ ቤት እየበራ አይገርማችሁም? ከምን እየበራ? ከባዶ ቤት እየበራ የእግዚአብሔር የቃል ኪዳኑ ታቦት ያለበትን ቤተ መቅደሱን እንዲሁ የክብሩ መገለጫውን ምን አሉ? ባዶ ቤት ብለው አሰቡት። ለካም ሰው ስርዓት ሲያፈርስ ባዶ ነው የሚመስለው ሁለመናው። አባቶችን ማክበር ባዶ፣ እናቶችን ማክበር ከባዶ ቤት ለምን ይበራም ብለው አጠፉት። ሁለተኛ ደግሞ መስዋዕት ሲሰዋ ለእግዚአብሔር መስዋዕት ሲቀርብ ካህናቱ፣ ሌዋውያኑ፣ አገልጋዮቹ ምን ያደርጉ ነበር? እንዲሁ አስቀድመው ሰውን ለእግዚአብሔር የሚገባውን ይሰዋሉ። መስዋዕቱ ከመቃጠሉ በፊት ይሰዋሉ ለእግዚአብሔር። ተቃጥሎ ከዚያ በኋላ የተረፈውን እንዲሁ አገልጋዮቹ ይመገቡታል። አገልጋዮቹ ምን ይላሉ? ይመገቡታል። ከዚያ በኋላ አፍኒንና ፊናስ ደግሞ አገልጋይ ሆነው በቤተ መቅደሱ ሳሉ ምን አሉ? እንዲሁ አስቀድመው እየሄዱ የፈለጉትን ስጋ እያወጡ ይመገባሉ። ሆዳሞች ናቸው። አያችሁ፣ ሆዳም ሰው ስርዓት አያውቅም። ሆዳም ሰው አይጾምም። ሆዳም ከሆነ አይጸልይም። አሁን እነሱ ምን አሉ? መስዋዕቱ እንጂ ይሰዋ፣ ቆዩ እንጂ ስርዓት ይድረስ። እሺ ሕፃን ልጅ የጠፋችሽ እናት ካለች ከዚህ እያለቀሰች ስለሆነ ወደዚህ ነይላት። ኢየሩስ ነውና የምትባለው እንጎቻ ነው የምትባለው የእናቲቱ ስም። ወደዚህ መጥተሽ ውሰጃት እያሰበች ስለሆነ፣ ስለዚህ ታዲያ ምን አሉ? አስቀድመው ስጋውን ዝም ብለው ይወስዱት ይመገቡት። ታዲያ አስተናባሪው ምን ይላል? ተው እንጂ ይህ ያልተለመደ ስርዓት እኮ ነው። አስቀድመን ለእግዚአብሔር የሚሰጠውን ለእግዚአብሔር እንስጣ። እምቢ ብለው ተመገቡ። በሶስተኛ ደረጃ አስቀያሚ አስነዋሪ ስራ ሰሩ። ደግሞ እስኪ ያስቡት እንግዲህ እናንተ፣ አስነዋሪ የሆነ አስቀያሚ የሆነ በዚያ በድንኳኑ ዙሪያ መጥተው ደጅ ሊጸኑ ጸሎት ሊያደርጉ መላ ሊያደርሱ እግዚአብሔርን ሊለምኑ የመጡትን ሴቶች ያስነውሯቸው ጀመር። የታላቅ ኃጢአት ነው። ከባድ ኃጢአት ነው። መቅሰፍት የሚያመጣ ተመልከቱ። በዚህ ጊዜ ህዝቡ ወደ ቤተ መቅደሱ ከመምጣት ወደ ኋላ ላይ እኛ ባለቤቶቻችን ሄደው ክብር አግኝተው ጸልየው ይመጣሉ ብለን አስበን ሄደውም እንደዚህ ስርዓት አፍርሰው ሕግ የሚጣስ ከሆነ ይቅርብን ብለው ወንዶችም ባልተቤቶቻቸውን የማይልኩ ሆኑ። አያችሁ፣ አሁን አገልጋዮቹ ኃጢአት ሲሰሩ ተገልጋዮቹም ኃጢአት አብረው ሰሩ። ከቤተ መቅደሱ ራቁ። ለካም እንዲህ ያደረጉ ጊዜ ግን ህዝቡ ሰማ። ሁሉም ሰው ስለነሱ ያወራል። አሁን እስኪ ሁላችንም ስለየራሳችን ሌላው ሰው ምን ብለው ያወራል? የዛሬ ሰው እኮ ችግሩ ደግሞ አሁን የሰውን ኃጢአት ለባለቤቱ አይናገርም። ሐሜተኞች ስለሆነ ተንኮለኞች ስለሆነ በተዘዋዋሪ ነው የምናወራው። ኃጢአት የሚሰራውን ሰው እንዳንተ እኮ ጻድቅ የለም እንላለን አንልም? እንዳንተ ጻድቅ የለም። እንዲህ ድሃ ለማይመጸውተው ሰው አቤት ከሌ ሲመግብ፣ አቤት ሲያበላ፣ ቤተ ክርስቲያንን ሲሰራ ሲያሰራ፣ ጭራሽ ያላሰራውን እኮ ነው። ያሰራ ከሆነ ይገባዋል፣ የሚመግብ ከሆነ ይገባዋል። ግን ህዝቡ ስለእናንተ መልካም አያወራም አለ ሌዊ፣ ኤሊ ማለት ነው። የልጆቹን ህዝቡ የሚያወራው እንደው እኮ ሊያስቀስፉን ነው፣ ኃጢአት እየሰሩ ነው እያለ ህዝቡ ያወራል። መልካም ለሰራ ሰው መልካሙ ይወራለታል፣ ክፉ ላደረገ ክፉ ይወራል። ይሄ የታወቀ ነው፣ ግልጽ ነው። ታዲያ ምን አለ? እናንተ እግዚአብሔርን እየበደላችሁት ነው። ስለዚህ እግዚአብሔርን ኃጢአት እየሰራችሁ ስላስቀየማችሁት ምን አለ? እግዚአብሔር እንዳይቀስፋችሁ ተው፣ መልካም አይደለም ብሎ መከራቸው። አንድ ታላቅ ምክር ግን መከራቸው። አሁን ሰውን ቢያስቀይም
በሰው ይታረቃል። እስኪ ሁላችሁም እየሰማችሁ ነው አይደለ? ሰውን ቢያስቀይም በሰው ይታረቃል። በሰው እምቢ ካለ ደግሞ በማን ይታረቃል? በእግዚአብሔር። እግዚአብሔርን የበደለ ሰው፣ ከእግዚአብሔር ቤት ኃጢአት የሰራ ሰው እስኪ ከማን ጋር ይታረቃል? በማን ተብሎ ይቅር ይባላል? ስለዚህ እግዚአብሔርን ነው